በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ያደራ ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። በያላችሁበት ዓለም እንደምን አላችሁ? አሜን። የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም መልጃ የመላእክት ጠብቆት ከሁላችን ጋር ይሁን። እግዚአብሔር በቸርነትና በምሕረቱ ኃጢአታችን ይቅር ብሎ ለዚህ ቀን አድርሶናል። እንኳን ለጾመ ነቢያት ሁላችሁንም በሰላም በጤና አደረሳችሁ። በዚህ ጾም መልካም የምንሰራበት፣ ፍቅር የሚነግስበት፣ ሰላም የምናገኝበት እግዚአብሔር አምላክ ያደርግልን። ጾሙን ቅድስና ጾመን በረከት የምንቀበልበት አምላካችን እግዚአብሔር ያደርግልን። የበረከት ጾም ይሆንልን። ቀጥታ እንግዲህ ወደ ኦሪት ዘፍጥረት ምዕራፍ 1 ከመግባታችን በፊት መግቢያውን እየተመለከትን ነበረ። በመጀመሪያ የመግቢያ ምዕራፋችን ላይ እንግዲህ የተወሰኑትን ለማየት ሞክረናል። ያው ስለተለቀቀ ማየት ትችላላችሁ። የኦሪት ዘፍጥረት የመጽሐፉ ስያሜ፣ የመጽሐፉ ጸሐፊ፣ የመጽሐፉ የተጻፈበት ዘመን፣ መጽሐፉ ዓላማ፣ የመጽሐፉን አከፋፈል ተመልክተናል ማለት ነው። ከነዚህ ውስጥ የመጽሐፉን ስያሜ፣ የመጽሐፉን ጸሐፊና የመጽሐፉ ጸሐፊን በደንብ አድርገን በአዲስ ኪዳንና በብሉይ ኪዳን አባታችን ቅዱስ ሙሴ እንደሆነ ተረጋግጦ የተቀመጠ የመጽሐፍ ቅዱስ ቃል ጥቅስ እንዳለ በዚህ ውስጥ ተመልክተናል ማለት ነው። አሁን ለዛሬ የምንመለከተው መጽሐፉ የተጻፈበት ዘመንና የመጽሐፉ ዓላማና የመጽሐፉን አከፋፈል እንመለከታለን። ነገ በሚኖረን ክፍለ ጊዜ ቀጥታ የምንጀምረው ኦሪት ዘፍጥረት ምዕራፍ 1 ነው። እንግዲህ ሁላችሁም እዚህ ድረስ ከደረሳችሁ ዩቲዩቡን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ቪዲዮ ሲለቀቁ ትምህርቶች ሲለቀቁ እንዲደርሳችሁ የደውል ምልክቷን ተጭናችሁ እንድትቀላቀሉ በእግዚአብሔር ስም መልእክቴን አስተላልፋለሁ። እንግዲህ መጽሐፉ የተጻፈበትን ዘመን ስናጤንና ስንመለከት ኦሪት ዘፍጥረት የተጻፈበት ጊዜ በተመለከተ በትክክል መናገር አይቻልም የሚሉ ብዙዎች ናቸው። ግን በአንደኛ ነገሥት የተጻፈው ክፍል ታሪክ መነሻ አድርገን ስናመሳክር እንኳ ሙሴ የሚኖርበት ዘመን ሙሴ የኖረበት እና ሙሴ አባታችን ቅዱስ ሙሴ ያለበት ዘመን እንደሆነ ይጠቁማል ማለት ነው። በዚህ በአንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሶሎሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባለው በሁለተኛ ወር የእግዚአብሔርን ቤት መስራት ጀመረ። ላይ እስራኤላውያን ከግብጽ ከወጡ 480 ዓመት እንደሆናቸው ይጠቁማል። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ላይ በአንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ የኦሪት ጸሐፊ ሙሴ እንደነበረና እንደገናም ደግሞ በስንተኛው በ480 ዓመት አባታችን ቅዱስ ሙሴ እስራኤሎች ከግብጽ ምድር ከወጡባት ብሎ ነው የሚጠቅሰው ራሱ ማለት ነው። ስለዚህ በዚህ ጊዜ ሶሎሞን ከነገሰ አራተኛ ዓመቱ እንደነበረም አብሮ ገልጾታል ማለት ነው። የሶሎሞን ንግስና መቼ ነበር ከተባለ 970 ቅድመ ልደተ ክርስቶስ 970 ቅድመ ልደተ ክርስቶስ የሚለውን ታሪክ ይዘን 970 ሲደመር እዛ ጋር የአባታችን የቅዱስ ሙሴ የነበረበትን ወይም እስራኤልን ከግብጽ ባርነት ያወጣበት ዘመን አለ። እሱ ዘመን ስንት ነው? 480 ሲቀነስ 4 እኩል ይሆናል 46 ዓመተ ዓለም። ይሄ ወይም ደግሞ ቅድመ ልደተ ክርስቶስ። በዚህ ስሌት መሰረት ሙሴ እስራኤልን ሕዝብ እየመራ ወደ ቀይ ባህርን የተሻገሩበት በ1446 ቅድመ ልደተ ክርስቶስ መሆኑን እንግዲህ መጻሕፍቶቻችን ያመለክታሉ ማለት ነው። ሙሴ ይህንን መጽሐፍ የጻፈው ከእስራኤላውያን
40 ዓመት ሙሉ በምድረ በዳ ይንከራተቱ በነበረበት ጊዜ ነው። ቅድመ ልደተ ክርስቶስ ከ446 እስከ 1406 ዓመት ባለው ጊዜ ውስጥ እንደሆነ መናገር ይቻላል ማለት ነው። ቅድመ ልደተ ክርስቶስ መጽሐፉ እንግዲህ ከመች እስከ መች ተጽፏል ተብሎ ፈተና ላይ ቢጠየቅ ከ1446 እስከ 1406 ዓመተ ዓለም ወይም ቅድመ ልደተ ክርስቶስ። ዓመተ ዓለም የምንለው ዓመተ ፍዳ ዓመተ ኩነኔ የምንለው ክርስቶስ እስኪወለድበት ያለውን ጊዜ አዲስ ኪዳን ለሰው ልጆች ሁሉ እስኪሰጥ ያለው ጊዜ እንግዲህ ከዛ በፊት ያነበረው ዓመተ ዓለም፣ ዓመተ ኩነኔ፣ ዓመተ ፍዳ እያሉ አባቶቻችን ይጠቅሱታል ማለት ነው። ዩቲዩብን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንደውል ምልክታችሁን መጫናችሁን ኮሜንት መጻፋችሁን እንዳትረሱ። ብዙ እይታ እንዲኖረው ኮሜንት አሜን የፈለጋችሁትን ቃል መጻፍ ትችላላችሁ። ማንኛውም ኤኒ ጥያቄ ቢኖራችሁ ብታስቀምጡት አየዋለሁ። በአራተኛ ደረጃ የምናየው የመጽሐፉን ዓላማ ነው። እንግዲህ የመጽሐፉ ዓላማ ኦሪት ዘፍጥረት የመጽሐፉ ዓላማ መጽሐፉ ቅዱሱ በአግባቡን ለመረዳት የሚያስችልና የሚያስገነዝብ መጽሐፍ መሆኑን ነው። እንግዲህ ስለ ስነ ፍጥረት ያወራል። የሰማይና የምድር፣ የብርሃንና የጨለማ፣ የባህርና የምድር፣ የእንስሳትና የሰው፣ የኃጢአትና የበረከት፣ የመርገምና የህብረተሰብ፣ የስልጣኔን፣ የቤተሰብ፣ የጋብቻ፣ የኪነ ጥበብና የስነ ጥበብን አጀማመር ወዘተ የነገረን የመጽሐፍ ቅዱስ ክፍል ስለሆነ ማለት ነው። በሁለተኛ ደረጃ እግዚአብሔር ልዑል ንጉሥ ፈጣሪ መሆኑን የሚታየውን ግዙፍ ዓለም ወደ ህልውና ያመጣ ለዓለሙ ስርዓት ያበጀ እርሱ መሆኑን ልዕልናውን በፈጣሪነቱ መጋቢነቱን እናይበታለን ማለት ነው። በሶስተኛ ደረጃ ደግሞ የሰው ልጆች በፈቃዱ እንዲፈጸሙ ኃላፊነት ሲሰጣቸው እንመለከታለን። ምኑን እንዲፈጽሙ አለ? ፈቃዱ እንዲፈጽሙ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ መጽሐፍ ቅዱስ ክፍላችንን ሄደን ስንመለከተው እግዚአብሔር ለሰው ልጆች የሰጠውን ትእዛዝ ነው። እግዚአብሔርም ባረካቸው እንዲህም አላቸው። እነማንን ነው? አባታችን አዳምና ሔዋንን ማለት ነው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም፣ በባህርም ዓሣዎች፣ የሰማዩን ወፎች፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው እያለ ሲዘረዝር ይሄን የመጽሐፍ ቅዱስ ክፍል እንመለከተዋለን ማለት ነው። ስለዚህ የስነ ፍጥረትን ዓላማ የምናውቅበት የእግዚአብሔርን ትእዛዝ የተቀበልንበት ነው። ደግሞም የሰው ልጆች ፈቃዱ እንዲፈጽሙ ኃላፊነት ሲሰጣቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ ተመልክተናል። እንደገናም በአንጻሩም የሰጣቸውን ኃላፊነት ቸል ብለው በኃጢአት ቢወድቁም ልዕልነቱንና መሐሪነቱን አሳይቶናል። እንግዲህ የት ነው ካላችሁ ዘፍጥረት ምዕራፍ 45 እስከ 4:8 ድረስ ዘፍጥረት 45 ምዕራፍ 45 እንግዲህ ሄደን የመጽሐፍ ቅዱስ ክፍላችን ማንበባችሁን እንዳትረሱ። በተአምር አንብቦ መገኘት እውቀትን በላይ ላይ ይጨምራልና ኦሪት ዘፍጥረት ምዕራፍ 45 ቁጥር 4 እስከ 8 እንመለከት። ዮሴፍ ወንድሞቹን እንደኔ ቅረቡ አለ፣ ወደ እርሱም አቀረበ፣ እንዲህም አላቸው፣ ወደ ግብጽም የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ አለ። እንግዲህ ራብ በተነሳ ጊዜ ወደ ግብጽ ተሰደዱ ብሎ አባታቸው የዮሴፍን 11 ወንድሞች ላካቸው። ወንድሞቹ ደግሞ በግፍ ወደ ገደል ጥለውት ነበር። የተጣለን የሚያነሳ አምላክ፣ ለተጣለ ሞገስ የሚሆን አምላክ ዮሴፍን ሞገስ እንደሆነ በዚህ መጽሐፍ ቅዱስ ክፍል ውስጥ እንመለከታለን ማለት ነው። እንዲሁም ደግሞ እግዚአብሔር የኪዳኑን አምላክ መሆኑን ለስነ ፍጥረቱ እንደሚያስብና ፍጥረቱም እንደሚያምን የምናውቀው በሰጠው ቃል ኪዳኑ ነው። በተለይ ከኖህና ከአብርሃም ጋር የነበረው እግዚአብሔር የገባው ቃል ኪዳን ዘፍጥረት ምዕራፍ 9 ቁጥር 16 ላይ፣ ዘፍጥረት ምዕራፍ 12 ቁጥር 1 እስከ 3። ይሄ ዘፍጥረት ምዕራፍ 9 ቁጥር 16 ላይ ያለው ከአባታችን ከኖህ ጋር እግዚአብሔር የገባው ቃል ኪዳን ነው። ዓለምን በንፍር አላጠፋትም ብሎ። ኦሪት ዘፍጥረት ምዕራፍ 12 ደግሞ የአባታችን የአብርሃም ከከናን መውጣቱን አባትና እናቱን ትቶ እግዚአብሔርን ፍለጋ መውጣቱን ከተጀመረበት አንስቶ ያለውን ኃይለ ቃል ነው።
እግዚአብሔር ዘርን አበዛዋለሁ ለምድር አሸዋ ቃል ኪዳኖችን የሰጠበት ነው። ከእግዚአብሔር ጋር ቃል ኪዳን የተደራረጉበት ማለት ነው። ስለዚህ እነዚህን አራት ነጥቦች ያካተተ ነው ማለት ነው። ትልቁ ስፍራ ይይዛል። በሰው ልጆች ኃጢአት ምክንያት ሕያዋን ፍጡር በሙሉ ሊደመሰሱ ነበረ። እንግዲህ እግዚአብሔር ፊቱን መልሶ ከኖህ ጋር ቃል ኪዳን ምን አለ እግዚአብሔር ገባ ተጸጸተ ይላል መጽሐፍ ቅዱስ ላይ ዘፍጥረት ምዕራፍ 6 ላይ ተጸጸተ ይላል እግዚአብሔር ሰው ልጅ በመፍጠሩ ማለት ነው። ከዛ በአምስተኛ ደረጃ የምንመለከተው የመጽሐፉን አከፋፈል ነው። የመጀመሪያው የነገሮች ሁሉ አፈጣጠር ዘፍጥረት ምዕራፍ 1 እስከ ምዕራፍ 2 የሰው ልጅ በኃጢአት መውደቅ ዘፍጥረት ምዕራፍ 3 ቁጥር 4 ድረስ የአዳም ትውልድና የልጆቹ ታሪክ ምዕራፍ 5 እስከ ምዕራፍ 6 ዘፍጥረት የጥፋት ውሃ በዓለም ላይ የኖህ ታሪክ ማለት ነው። ዘፍጥረት 7 እስከ 9 ሴም ካም ያፌት የባቢሎን ግንብና የሰው ዘር መለያየት ዘፍጥረት 10 እስከ 11 አብርሃም ዘፍጥረት የአብርሃም ታሪክ ከኦሪት ዘፍጥረት ምዕራፍ 12 እስከ 25 ድረስ እስማኤል ከአጋር አባታችን አብርሃም የወለደው ልጅ ማለት ነው። ዘፍጥረት ምዕራፍ 25 ላይ ይስሐቅ የሞሪያ መስዋዕት ሊያደርገው የተዘጋጀው ዘፍጥረት ምዕራፍ 24 እስከ 26 ያዕቆብና ኤሳው ኦሪት ዘፍጥረት ምዕራፍ 36 እስከ 37 የዮሴፍ ታሪክ ወንድሞቹ የሸጡት ቅዱስ ዮሴፍ ቅድም ታሪኩን በጨረፍታ የተመለከትነው ዘፍጥረት 37 ቁጥር 50 ድረስ ማለት ነው። የሚቀጥለው ክፍለ ጊዜያችን እንመለከታቸዋለን። እነዚህን ዝርዝር ሀሳቦች ነው የምንዳስሰው ማለት ነው። አምላካችን እግዚአብሔር ቀሪ ጊዜያችንን ሁሉ እንዲባርክ ቀሪ ጊዜያችንን ሁሉ እንዲቀድስልን ቅዱስ ፈቃዱ ይሁንልን። ቴሌግራሙን ለብዙ ሰው ጆይን እያደረጋችሁ እንድትቀላቀሉ ቤተሰብ ሁኑ። በዛ ውስጥ ነው ፈተናም የሚኖረው። አንዳንድ ማሳሰቢያዎችም በዛ ውስጥ ስለሚለቀቁ በቴሌግራምም አባል እንድትሆኑ በእግዚአብሔር ስም መልእክታችንን እናስታውቃለን። የበረከት ጾም ያድርግልን። ሁላችሁም እዚህ ከደረሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን አድርጋችሁ ቤተሰቡን የደወል ምልክቷን ተጫኑ። የዕለት ዕለት የሚለቀቁ ኮርሶች ይደርሷቸዋል። መልካም ቆይታ ይሆንላችሁ። እድሜ ለንስሐ እግዚአብሔር ለሁላችን ይስጠን።